ቂጧ ትላለች። ቂጤ የራሴ አይደል እንዴ? መብቴ እኮ ነው። እንደፈለግኩ ባደረገው በወዘው ምን አገባች እሷ እንዴ? ቤቲ ግን በጣም ባለጌ ነሽ። እንዴት የሰው ባል ታማልያለሽ? ስራ ብለሽ ገብተሽ። ሰላም ጤና ይስጥልን ቤተሰብ፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እሺ ዛሬ ቤቲ ስራሽን አርፈሽ አሰሪም? ለምንድን ነው የሰው ባል የምታማሌው? ዳሌ እንትኔ እያልሽ አይደብርሽም ትንሽ? ቡራ አረ ቡራ አልተቻለም፣ እውነት አልተቻለም። እኔ በጣም ፈታ ነው ያልኩት የሌለ ማለት ነው። ቤተሰብ እርግጠኛ ነኝ ሁላችሁም ፈታ ዘና እንዳላችሁ በዚህ በቤቲ ቪዲዮ ማለት ነው። ሀይሚቲ በነገራችን ላይ ትዕግስትሽን አድንቄዋለሁ። በጣም ትዕግስተኛ ነሽ። እኔ ብሆን ባሌ አንድ የቤት አጋዥ ይዞ መጥቶ ቤት ውስጥ እሷን እያደነቀ የእሷን ቻፓ እየመታ እሷን እያቀፈ እኔን ቁጭ በይ ተነሽ ሂጂ የሚለኝ ከሆን አስበሽዋል? ሀይሚቲ ምን እንደማደርግ ውሃ መድፋትም ሲያንስ ነው። እናቴ ሞልዌ ይዤ መጥቼ ነበር እግሯን እምከተክትላት። ቡራ ደግሞ በነገራችን ላይ ቤተሰብ ሪል ነገር እንደዚህ አይነት ነገር እንደሚሰራ ታውቃላችሁ? ቁም ነገር ማለት ነው። በማንኛውም ቦታ ኢትዮጵያ ውስጥም ሆነ በዓለም ዙሪያ ማለት ነው ባለትዳር ሆነው ሁሉም አይደሉም ግን ሁሉም ሳይሆኑ ባለትዳር ሆነው ቤት ውስጥ ሰራተኞቻቸውን እንደሚያሻፍዱ ታውቃላችሁ? እንደው የሆነ ብቻ 50% እንጂ ጥሩ 50% ማለት ነው ሰራተኛቸውን ያሟግጣሉ በየቦታው ማለት ነው። በየቦታው እንደዚህ አይነት ነገር ያጋጥማል። ሚስታቸው ስራ ስትሄድ ይዘው የሚያድሩ አሉ። ሚስታቸው ስትወልድባቸው አረ ብዙ አሉ እንደዚህ የሚያሻፍዱ። ልክ አሁን ቡራ የሰራው እንትን እንደዛ የሚያደርጉ ሰዎች አሉ። በቃ ቁጭ አድርጎ ነው የሰራው እውነት ለመናገር እና በተቻላችሁ አቅም ቤት ውስጥ የምትገቡ ልትሰሩ ነው እንጂ የሰው ባል ልታማልሉ የሰው ባል ልታሻፍዱ አይደለም። ስራችሁን በአግባቡ ሰርታችሁ ቤቱን ለቃችሁ መውጣት ነው እንጂ እንደዚህ ማድረግ የለባችሁም። አሁን እንደዚህ ሲፈጠር ትዳር ይበጠበጣል፣ ልጆች ይበተናሉ፣ ብዙ ነገር ይመጣል እና በጣም አስተማሪ ነገር አለው ዛሬ የተሰራው ስራ። በዛ ላይ ደግሞ ማለት ነው እንዲህ መቀመጫዋን እያደነቀላት እሷን መቀመጫ አያምርም ወይ እያለች በዛ ላይ የቤቱ ባለቤት ነኝ ብላ እኮ ሀይሚንም ትውጣ እያለች ነበር። ሲቀጥል አለች ቤቲ እኔ እንትን ሴት ያለ አልመሰለኝም ነበር አለች እኮ። ሴት ያለ አልመሰለኝም ነበር፣ አንተ ብቻ ያለው ነው የመሰለኝ። ሴት መኖሩን በቃ አልመጣም ነበር፣ እኔ ከሴት ጋር ልስማማም አላለችም። ይችማ ማለት ነው ዱርዬ ወይኔ እናቴ ዱርዬ አተራማሽ ደግሞ ማለት ነው። እንትኗ እኮ ወርዷል። ይሄ መቀመጫ እውነት ለመናገር ሴት ነው የምትመስለው ማለት ፍፄ ትችላለክ። ያው የቤቲን ሪያክሽን አድርጎ የሰራው ቤቲን መስሎ ነው ማለት ነው ሲሰራው እና ቤኪ ትችላለህ፣ በጣም ጎበዝ ነክ። ማስመሰል ላይም ሆነ አለባበስህ ሆነ ትንሽ እንትኑ ይሄ መቀመጫ ውስጥ የከተትከው ነገር ወረደ እንጂ ወደታች በሆነ ነገር ብታስረው ማለት ነው እስር አድርገህ ብትይዘው ወይንም ቀሚስ ለብሰህ ቢሆን ማለት ነው አያስታውቅም ነበር። ታይት ስለለበስክ ግን ትንሽ ወርዷል ወደታች ማለት ነው እና በጣም ጎበዝ ነክ፣ አድንቄሃለሁ በዚህ አጋጣሚ። ምንም አያስፎግርም። ትንሽ ድምፁ ያስፎግራል። ሀይሚቲ ገና ስትገባ አልተመቻትም። ምክንያቱም እኔን ሳትጠይቅ እንዴት ታመጣለክ ነው ያለችው። እኔ አጋዥ እፈልጋለሁ አልኩ ሆይ እኔ እኮ ሰራለሁ እያለችው ነበረና እንግዲህ ገና ከመግባቷ ማለት ነው ስታያት ገና ሙልቅቅቅ ስትልባት ቡራ ደግሞ ችግር የለም በጣም ምርጥ ልጅ ናት፣ ጎበዝ ናት፣ አቋሟ ያምራል እያለ ነበረ ማለት ነው። አቋሟ ያምራል፣ ለእኛ ትሆነናለች፣ ፈጣን ናት እንደዛ ሲላት ነበረ እና እሷ ቀልቧም አልወደደውም። ሲቀጥል መጨረሻውም ደግሞ እንደምታዩት ዱላ ደረጃ ደርሰዋል ማለት ነው። ይሄ ያለ ነገር ነው።
ያለ ነገር ነው የሰሩት። የሚደረግ ነገር የምንሰማው ነገር እንደዚህ አይነት ነገር በጣም በተለይ ደግሞ ሀገራችን ውስጥ ራሱ ማለት ነው እውነት ብዙ ነገር አለ እንደዚህ የሚሰራ ስራ ማለት ነው። ሚስቱን አስቀምጦ የቤት አጋዣቸውን የሚያማልል የሚደባብስ ካልሰጠሽኝ እያለ እምቢ ካለች ጠንካራ ሴት ከሆነች ማለት ነው እምቢ ስትለው ከቤት ሁሉ የሚያባርሩ እኮ አሉ። ወይንም ደግሞ እሷ ለቃ ትወጣለች የሚያስቸግራት ከሆነ እና ቡራ በጣም ጎበዝ ነህ አንተም። በተለይ ሶስታችሁንም አድንቄያችኋለሁ። ሶስታችሁንም ሀይሚም ጎበዝ ናት፣ ግን ያው ትግስት አድርጋለች፣ ታግሳለች። እውነት ለመናገር እንደዛ ቻፓዋ ያምራል እያለ ቻፓዋን ሲመታው በእርግጥ እየታገለች ነበረ ለመምታት፣ ቤቲንም ለመምታት ቡራንም ዞር በል እያለችው ነበረ። ብቻ እኔ ዘና ፈታን ያልኩት በጣም ነው ያሳቀኝ። የሌለ በቃ ምርጥ 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 ፕራንክ ነው ሀይሚቴ የተደረግሽው። የእውነት ጎበዞች፣ እንደዚህ አስቁን እንጂ እንደዚህ በቃ ዘና ፈታ የምንልበትን ነገር እንደዚህ አምጡልን እንጂ እንዲህ ሁሌ ንዝንዝ፣ ሁሌ ጭቅጭቅ ሰልችቶን ነበረ። ትችላላችሁ። እኔ ከመቶ ነው የሰጠኋችሁ። በዛ ላይ ደግሞ ያ እንማርበታለን እንደዚህ አይነት ነገር ስለሚደረግ ማለት እና በተቻላችሁ አቅም እንደው ቤት ስራ ልትሰሩ የምትሄዱ ሰዎች፣ በነገራችን ላይ ይሄ መኖሪያ ቤት አጠቃላይ የሚሰሩ ብቻ ሳይሆን ተመላላሽ የሚሆን በየቦታው ማለት ነው። አንድ ወንድ ልጅ ትዳር እያለው እያወቃችሁ ለማሻፈድ የፈለገ ነገር እንኳን እሱ ቢያስቸግራችሁ ራሱ እናንተ እንደዛ ማድረግ የለባችሁም ማለት ነው። የለባችሁም። አሁን ቤቲ አንዴ ገብታ በገባች ጊዜ እሱን ለማማለል የምታደርገው ነገር ምናምን አያችሁት አይደለም? ተገቢ ነው ብዬ አላስብም። ተገቢ አይደለም። ስለዚህ ወንዶችም ደግሞ አሁን ቡራ የሰራው ማለት ነው ወንዶች እንደዚህ አይነት ነገር ማድረግ እንደሌለባችሁ፣ ትዳር ብላችሁ ከያዛችሁ፣ ፍቅረኛ ብላችሁ ከያዛችሁ ስርዓት ይኑራችሁ። በቃ ያለ ነገር ነው የተደረገው ነገር፣ በቃ ያየነው ነገር የሚደረግ ነገር ነው እና ከእንደዚህ አይነት ነገር ተቆጠቡ። ሀይሚ ላይ አልፈርድም። ምክንያቱም አጋዥ ብላ መታ ባሏን ስታማልልባት ነው እንግዲህ ያየቻት። አልወደደቻትም። ትውጣልኝ አለች። በቃ ትውጣልኝ፣ መውጣት አለባት። መደብደቡም ሲያንሳት ነው ቤቲ ጥጋብ እኮ ነው፣ ጥጋብ ነው። ለማንኛውም ውዶቼ ይመቻችሁ። እኔ ተመችቶኛል። እናንተ ግን አልተመቻችሁም? ያበደ ነው ያበደ ተመችቶኛል እኔ እና ቀጥሉበት ውዶቼ ማሮቼ። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። ለዛሬ በዚሁ አበቃለሁ ማለት ነው። ሰላም ሁኑልኝ ውዶቼ ማሮቼ ፍቅሮቼ። ባይ ባይ።